ውቧን ኦሮሚያ እንመለከታለን። ለመላው የክርስትና እምነት ተከታዮች እንኳን ለገና በዓል አደረሳችሁ እንላለን። ጉዟችን ይቀጥላል። ከኛ ጋር በመሄድ ኦሮሚያን ትጎበኛላችሁ። ጸጋዬ ዲንካ ከሀገረ ካናዳ ነው የመጣሁት። አሁን በተደረገው የሀገር ጥሪ ነው እዚህ የተገኘሁት። በመምጣቴ በጣም ደስተኛ ነኝ። ብዙም አትርፌበታለሁ ብዬ አስባለሁ። ቦሌ ስንደርስ የነበረው በብሔራዊ ደረጃ የተደረገው ለዳያስፖራ የተደረገው አክብሮትና አቀባበል በእውነት ልብ የሚነካ ነው። በጣም ደስ የሚል ነው። ሀገር መግባት ነው፣ በሰላም መመለስ፣ ምድርህን መርገጥ፣ አየሯን ማሽተቱ፣ መተንፈሱ በራሱ የሚፈጥርብህ ስሜት እንዳለ ሆኖ በዛ ላይ ደግሞ ሀገራዊ ሪኮግኒሽን ሲሰጥ እንኳን ደህና መጣችሁ ስትባል ይሄ እኔ በማውቀው የመጀመሪያ ኤክስፒሪየንስ። ስለዚህ የእውነት ልዩ ስሜት ፈጥሮብኛል እና ከልብ አመሰግናለሁ። አናናጋ አስሲገይ ወላላ ላ ወርፋኔ ሌ ሁለቹ ቀምና ቶኮታኔ ኑሳናቴ ኩኩባቲ ወሬኒ ናፍቱ ኦሮሞቲ ኬኔራ ራ ረቢ ኬኛ ያ ኦሮሚያ ጂቱ ቀቤኛ ይህንን እድል ሚስ ባያደርጉት ብዬ አበረታታቸዋለሁ። አክቹሊ ቻሌንጅ አደርጋቸዋለሁ። they must come አሁን ካልሆነ really and then when እንትላለህ እና this is the best time። ከዚህ የተሻለ ጊዜም ኖሮ የሚያውቅ አይመስለኝም በእውነት እንደዚህ አፕሪሺየት ተደርገህ በእውነት ለሀገር የሆነ ቀዳዳ ትሞላለህ። በዚህ ጊዜ እንፈልጋለን አብረን ንቁም ተብለህ ዋጋ ተሰጥቶ ስትጠራ ስሜቱ really ክብር ነው። ስለዚህ ይሄ በጣም ደስ የሚል ነው። በዚህ ጊዜ ቢመጡ ብዬ እመኛለሁ። ለጓደኞቼም ለማቃቸውም ሁሉ የማካፍለው ስሜት ይሄ ነው። ከመጣው ጀምሮ በምንገናኝበት መገናኛ ዘዴ ሁሉ ይሄንን ነው እያሳወኩ ያለሁት። ይሄንን ስሜት ነው እየተጋራሁ ያለሁት እና በጣም ፖዚቲቭ መንፈስ ነው በምድሪቱ ላይ ያለው። ደስ ይላል። ሰዎች ሁሉ የዚህ በረከት ተካፋይ ቢሆኑ ለተጠሩበት ለዚህም ጥሪ ደግሞ ቢመጡና የበኩላቸውን አስተዋጽኦ ማድረግ ቢችሉ ታሪካዊ ክብር ነው፣ እድልም ነው ብዬ አስባለሁ። በየትኛውም ዓለም በየትኛውም ክፍለ አህጉር ብንኖር ሁልጊዜም ልባችን እዚህ ከእንቅልፋችን ስንነቃ ሁልጊዜም በልባችን ይዘን የምንነሳው የሀገራችን ጉዳይ ነው። ስለዚህ ትስስራችን ኢትዮጵያውያን ከሀገራችን ጋር ያለን ትስስር በእውነት በጣም ጠንካራ ነው፣ በጣም የተለየ ነው። ከዚህ አንፃር መጥቼ ስገባ ሁሌም ከተማዬን ሳያት የሚሰማኝ ደስታ አላለ፣ እፎይታ ነው። ሀገር መመለስ ትርጉሙ ብዙ ነው ከምገልጸው በላይ። Oromo sabako ana dofu janna handu rabba kenya Oromia dawana warra diaspora kan adunya mara galata rabbiti wal agarri arra This is visit Oromia, this is visit Oromia, visit Oromia Magdagalidia.
visit Oromia. Visit Oromia. በሆቴል አገልግሎትና አጠቃቀም ረገድ ብዙ ተሞክሮ አለኝ። በየትኛውም ክፍለ ዓለም ተዘዋውሬ ሆቴሎችን የመጠቀም እድል አጋጥሞኛል። በሀገራችን ያገኘኋቸው ሆቴሎች እዚህ የጠበቁ ሆቴሎች ከማንኛውም በየትኛውም ስፍራ ካየኋቸው ሆቴሎች ስታንዳርድ በምንም የማያንሱ ናቸው። በየትም ስፍራ የምታገኘውን አገልግሎት እዚህ ታገኛለህ። ሰርቪሱም የሰው መቀባበል ያውም ደግሞ የራስ ሰው ሆኖ ኢትስ አ ፕላስ። ሆቴል ሰርቪሶች ጥሩ ደረጃ ላይ ናቸው። ለሚስተናገደው ሰው ሙሉ እርካታን የሚያጎናጽፉ ሙሉ አገልግሎት የሚሰጡ አስደሳች ኤክስፒሪየንስ የሚፈጥሩ ናቸው። እንግዲህ እንግዳ ተቀብለን እንግዳችንን አሳርፈን እኛም ረፍት አድርገን አድረን ከፊንፊኔ ተነስተን በቅርብ ርቀት ውስጥ የሚገኙ የተለያዩ የቱሪስት መስህብ ስፍራዎች የት አካባቢ ይገኛሉ፣ ስንቶቻችሁ ታውቃችኋላችሁ የሚለውን በመጠየቅ አይምሯችሁን እየጠየቃችሁ ከሩቅ የመጣችሁ የምትመጡ ዲያስፖራዎች እንዲሁም በሀገር ውስጥ ያላችሁ ሁላችሁም አብራችሁን የምትጎበኙት ነው የሚሆነውና በዛ ተገኝተን ስፍራዎቹ ምን ያህል ውብ ናቸው፣ ከፊንፊኔ ብዙ ርቀቶች ሳንሄድ ምን እናገኛለን የሚለውን ወደ እናንተ እናደርሳለን። ከእንግዶቻችን ጋር በመሆን ጥሩ ጊዜ እናሳልፋለን። በዓሉ የሰላም የፍቅር ይሁንላችሁ። አብሮነታችሁ አይለየን። ከኛ ጋር ጉዞ ታደርጋላችሁ። መልካም ቆይታ። በየዓመቱ እየደመቀ የመጣ በዓል ነው። ሚሊዮኖች ህዝቦች የሚሳተፉበት በጣም ከለርፉል የሆነ ፌስቲቫል ነው ኢሬቻ። በዛ ደስተኛ ነኝ። ግን የአጋጣሚ ጉዳይ ሆኖ ወደዚህ መጥቼ ይሄንን አላየሁም። መልካቴቴ በሀገራችን እንደሚገኙ አስደሳችና ሪፍሬሽንግ ፍጹም ታሪካዊ ስፍራዎች ሁሉ ካልሚንግ ኢፌክት ያለው ሰላም የሚሰጥ ደስ የሚል ከተፈጥሮ ጋር በጥብቅ ቁርኝት ያለው ስፍራ ሆኖ አግኝቼዋለሁ። መልካቴቴ ደስ የሚል ስሜት ፈጥሮብኛል። ባህሩ ደስ ይላል፣ ሪቹዋሉ ደስ ይላል፣ ታሪኩ ደስ ይላል። በተለይ ሎሬታችን ጸጋዬ ገብረመድህን ከጻፉት ከመልካ አቴቴ ከኢሬቻ ጋር የተያዙ ጽሁፎች ጋር ያለኝን ትውስታ በዛ ላይ የተመሰረተ ኢማጂኔሽን ይሰጠኛል። ስለዚህ ደስ የሚል ነው። በበዓሉ ላይ ተገኝቼ አላውቅም። however ጋድ ዊሊንግ በቅርብ ጊዜ በሆነው ጊዜ እሳተፋለሁ ብዬ ተስፋ አደርጋለሁ። ላይ ጮክ ባለው ያው ሰው በአርቲስት የሚያቀኝ ከዛ ከአርቲስት ግን በኳስ ነው የምታውቀው። ማለትም ያው ኢሮፕና አሜሪካም ካናዳም ግሪክ ኖር ነበረ ለረጅም ጊዜ። አሁን እንግዲህ ያው የውጭ ሀገር ላይፍ ኖርኩት አየሁት። ስለዚህ አገር ለመግባት ወስኜ አገር ሙቭ አድርጌያለሁ። አንድ ረፍት ነው ወደዛ አካባቢ ያለው ለመካከል ዘፍኜ ነበር። ግን ያው ታሪክ መጽሐፍ ላይ አለ እዛ እጀላቀ ለመጀመሪያ ጊዜ ያልኩት በጣም ደስ የሚል ነው። አየሩ ደስ ይላል፣ ናቹራል ነው። ስሜ ቤተልሔም ወረዳ እባላለሁ። የአራተኛ ዓመት ነርሲንግ ተማሪ ነኝ። ጎን ለጎን ደግሞ ያው በሞዴሊንግም በመስራት ላይ ይገኛለሁ። መልካቴቴ ሄጄ አላውቅም ከዚህ በፊት፣ ግን በጣም ደስ የሚል ቦታ ነው። አንደኛ ለፊንፊኔም ቅርብ የሆነች ቦታ ነው። እሱ ነገር ለየት ያደርገዋል። በመቀጠል የኦሮሞ ባህል የሚሰማራበት ቦታ ነው።
እና ያ ነገር ለየት ያደርገዋል። ለአዲስ አበባም ደግሞ ቅርብ መሆኗ ደስ ይላል በጣም እና አየሯ ምናምን ተመቻነት አየር ነው ያለው። እንግዲህ ተመልካቾቻችን በርካታ ቦታ እንወስዳቸዋለን ብለን ቃል በገባነው መሰረት ከፊንፊኔ ወጣ ብለን አሁን ቡራዩ መልካቴቴ ላይ እንገኛለን። ከዚህ ቀጥሎ በርካታ ስፍራዎች እንደምንሄድ በጣም እጅግ እርግጠኛ ነንና ወደዛ ቦታ አምርተን ያልተመለከታችሁትን የምታውቁትን የማታውቁትንም ነገር መታችሁ እንድትጎበኙ የሚያጓጓ በርካታ ነገር ይኖረናል። አሁን ቀጣይ ጉዟችን ወደዛ ይሆናል። እስከ ፕሮግራማችን ፍጻሜያችን ላይ ይሁን። ለመላው ክርስትና እምነት ተከታይ ደግሞ መልካም የገና በዓል ማለታችንን አንዘነጋም። መልካም ቆይታ አብራችሁ ነው። እንኳን Yes sir. Oromo sabako ana dofu janna handu rabba kenya Oromia dawana walra diaspora kan adunya mara galata rabbiti wal agarri arra This is visit Oromia This is visit Oromia This is visit Oromia Matagalidia Visit visit Oromia Visit visit Oromia Visit visit Oromia Matagalidia ከመካቴቴ በኋላ ያው ታሪክ ያላት ሀገር ግንጪ ላይ እዛም ደግሞ እዛ ላይ ተገኝቼ ደግሞ ያው የሰማውን ታሪክ የሰማሁትን በአካል እጄ ሳይ ትምህርት ቤቱንም በጣም ደስታ አድርጎኛል። በጣም ደስ ብሎኛል። Eegaleen fincila gincila faseena achitti finintee qaanqeen qabsooteenya Visit visit Oromia Visit visit Oromia Visit visit Oromia Matagalidia ብዙ ጊዜ ነገሮች ስልችት ብለውኝ ከፍተኛ ድብር ሲጫጫነኝ ከድባቴ የሚገላገልበት አንድ ልማድ አለኝ። መኪናዬን አንስቼ ብቻዬን ባገኘሁት አቅጣጫ ነዳዋለሁ። በአዲስ አበባ ወደ የትኛውም አቅጣጫ ብትነዳው ኦሮሚያ ለምና ገላጣ መሬቶች እየሳቁ ይቀበለዋል። አንዱ መስክ ላይ ቆሜ ከመኪናዬ ወርድና አየሩን በረዥሙ ስበዋለሁ። ያኔ በሰከንዶች ድብርት የተጫነኝ ነገር ከላይ ላይ እንደ ጤዛ ይተናል። ያው እንደሚታወቀው የኦሮሚያ መሬት እንኳን አስባችሁ የዘራችሁ ይቅርና ድንገት ከእጃችሁ አምልጦ አፈር ላይ የነካ ስንዴ ቅንጣት እንኳን አብቶ ያሳድራል። ይህን ጦማሪው አማን መዝሙር በብዕር ስሙ የሚታወቅበት ወይም ዘውድ ዓለም ታደሰ ኦሮሚያ የበረከት ምድር ብሎ የጻፋት ነው። ስለ ኦሮሚያ ብዙ ተብሏል። ከጎኔ ደግሞ እኔ ብዙ ከምናገር አርቲስት ይዘናል። የምንገኝበት ስፍራ ደግሞ ደንዲያ ይባላል። እስቲ ሌንጮ በአርት ስለ ኦሮሞ ብዙ ተብሏል። ስለ ኦሮሚያ ብዙ ተነግሯል። ከምትወደው ደስ ከሚለ የትኛው ነው ሙዚቃ ስለ ኦሮሚያ የተዘፈነው? የራሴ እስቲ ያንተን እስቲ ተመልካቹ የትኛውን የሚለውን ይመስል ማለትም ያው አሁን ስለ ኦሮሚያ አዝኛለሁ። አዲስ ትራክ ሰርቻለሁ። ኦሮሚያ ምጆቱ ዋምራን ማለት ነው። እስቲ በልልን በደንብ እና ኦሮሚያ ምጆቱ እንደ ግጥም ነው ማለት እንደ ዘፈን በዘፈን ብንለው ይሻላል። ኦሮሚያ ለሊስቱ ምጆቱ ዋምራ ምጆቱ ዋምራ ኡማቱ በዳሰ ጫልሲሴ ጉንደራ ምጆቱ ዋምራ ለጌኒ ፊ ሃሮመዳ ፊ ቡሩቃሌ ምጆቱ ዋምራ ሚሶማ ቆናቲፍ ከንጀሊሲ ቶሌ ምጆቱ ዋምራ ኦሮሚያ ነች። ሁሉም ነገር ያላት ማለት ነው። ደንዲያ ከዚህ በፊት መጥተህ ታውቃለህ? ለመጀመሪያ ጊዜ ነው የመጣሁት። ማለትም እኔ እንግዲህ ከውጭ ወደ ኢትዮጵያ ሙቭ ካረኩ 4 ዓመቴ ነው። ይሄን አጋጣሚ ያላገኘው ያው በዚህ ለውጥ ነው። እንግዲህ ያው እንደዚህ አይነት ቻንስ ተገኝቶ ከእናንተ ጋር መጥቼ በጣም ደስ ብሎኛል። አየሩ በጣም ይለያል። እንግዲህ አሜሪካ ኖር ያለው፣ ጀርመን ኖር ያለው፣ ካናዳ ኖር ያለው፣ ዓለምን ዞር ያለው እንደምታወቀው ኳስ ተጫዋች ነበርኩኝ ፕሮፌሽናል። ብዙ እንደዚህ አይነት ያው ይሄ ኔቸር ነው። አሜሪካም ሆነ ዩሮፕ ውስጥም ያው አርቲፊሻል ነገር ነው። ይሄኛው በቃ ንፋሱ ደስ ይላል፣
አየሩ ደስ ይላል፣ ሁሉ ነገሩ ደስ ይላል ማለት ነው። ናቹራል ነው እና በጣም ደስ ብሎኛል ዛሬ። እንግዲህ ምናልባት የተለያዩ ሀይቆች ኦሮሚያ ውስጥ አሉና የተለያዩ የመስህብ ስፍራዎች ይኖራሉ። ከዛ እዚህ ስትመጣ የተለየ ነገር ምን አየ እዚህ ስፍራ ላይ ማለት ነው? አሁን የምታየው ነገር እንዳለ በቃ ናቹራል ነው። ሰው ሁሉ ነገር በቃ ናቹራል ነገር ስለምታይ አየሩ እንደው ዳግሜ ማለቱ ዋጋ ያለው በጣም ደስ ብሎኛል። በቃ ዛሬ በጣም ደስታ ነው የተሰማኝ ማለት ነው። እስከ ዛሬ ራሱ እየቆጨኝ ነው ማለትም ሰማለው፣ ግን ያው በዚህ አጋጣሚ ቪዚት ኦሮሚያን በጣም እና ኦቤንን በጣም አፕሪሼት አደርጋለሁ ማለት ነው። በጣም ጥሩ። እስቲ ምናልባት አንተ ሀገር ውስጥ ገብተህ ሀገር ውስጥ ለመኖር ወስነህ ቀርተሃል? ወስኛለሁ። ወደ ውጭ ሀገር ያሉትን ሰዎች መጥተው እንዲጎበኙም ይሁን በአጋጣሚ ምናልባት የሥራ ጉዳይ ሆኖባቸው እዛው ሊቀሩ ይችላሉ። መምጣት የሚችሉ ግን ወደ ሀገራቸው መጥተው እንዲጎበኙ የምትላቸው ነገር ካለ? ምክንያቱም ያው እንደ ትራክ ሰርቻለሁ። ያንን ክሊፕ ደግሞ ሳያዩት ደግሞ ያው ጉዞ ይቀጥላል ማለት ነው። ያው ቀኑ ሙሉ እየተጓዙ ነው እዚህ የመጣ ነው። እንግዲህ ያው ክሊፑን ሰርቼ ሞር ደግሞ ያው ይሄንን ነገር ያው እነሱም ያውቃሉ አየሩን ያው አንዳንድ ነገር አለ ያው እስከሚሳከን ነው። አሁን ጥሩ አጋጣሚ ነው መጥቶ በፍሪደም ማየት ይችላሉ ሀገራቸውን። በዚህ አጋጣሚ ቢጠቀሙበት ደስ ይለኛል መጥቶ እንዲያዩት ማለት ነው። እንግዲህ እየተከታተላችሁ የምትገኙት የበዓል ዝግጅታችን ነው። የገና በዓልን ምክንያት በማድረግ ከሌሎች በርካታ እንግዶች ጋር እየተዘዋወረን ኦሮሚያን ጎብኙ እያለን እያስጎበኘናችሁ ነው የምንገኘው። እንግዲህ በዓል እንደመሆኑ መጠን ለመላው ክርስትና እምነት ተከታዮች እንኳን አደረሳችሁ እንድትል እድል ልስጥህ። ኦኬ፣ ለመላው ክርስቲያን እምነት ያላችሁ እንኳን አደረሳችሁ። በጣም እናመሰግናለን። እንግዲህ ጉዟችን ይቀጥላል። ወደዛ እንጓዝ። ስሜ ሰላማዊት ሙክሳ እባላለሁ። የሩባ ቱር ኤንድ ትራቭል የቱር ኦፕሬሽን ላይ ነው የምሰራው። መንገድ ላይ በነበሩት ጉዞዎች የሆነ ሰዓት ላይ ይሞቀንና ልብሳችንን አውልቀን ከተወሰኑ ደቂቃዎች በኋላ ተመልሰን መኪና ውስጥ ራሱ የመተቃቀፍ ነገር ሁሉ ነበረ። በተለይ ወደ የደንዲ አካባቢ እየተጠጋን ስንመጣ በጣም አየሩ እየቀዘቀዘ ነበር የመጣው። ያው ከፍታውም እየጨመረ ስለነበረ የነበረው በጣም ይቀዘቅዝ ነበር እዛ ቦታ ላይ። ደንዲ ለመጀመሪያ ጊዜ ነው የመጣው እና ይሄ የ8 ቁጥር ሐይቅ መሆኑን ራሱ ተቃርቤ እስከማየው ድረስ አላመንኩም ነበረ። ምክንያቱም እንደዚህ አይነት ኔቸር ኢትዮጵያ ውስጥ የለም። ምናልባት ልናይ የምንችለው ምንድነው ወይ ከፍታ ቦታ ላይ ሐይቅ ሊኖር ይችላል ወይ ደግሞ ከፍታ ቦታ ላይ የበረዶ ክምር ልናይ እንችላለን እንጂ እንደዚህ በቮልካኒክ ኢረፕሽን የተፈጠረ እንደዚህ አይነት 8 ቁጥር ያለው ቅርጽ ያለው ሐይቅ የለም እና እሱ በራሱ በጣም ትልቅ ገረሜታን ፈጥሮብኝ ነበር። አይገርምህም? ደንዲን በጭራሽ ስሙ ሲጠራም ሰምቼ አላውቅም። እንዲያውም አስጎብኚዎቻችን የተሳሳቱ ሁሉ ነበር የመሰለኝ። ምክንያቱም ከመነሻችን አስቀድሞ ስለ ጉዞ መዳረሻዎቻችን ማፕ እንደዚህ እየጠየቅኩ ነበር። ከዚህ ተነስተን ወዴት በየት ዞረን የት በሚለው እንትን ደንዲ የሚል ነገር ስሰማ ጨርሶ ሰምቼው የማላውቀው ነው። በዚህ በቅርብ ሬዲየስ ውስጥ የማላውቀው ነገር ያለ አይመስለኝም ነበር። እነዚህ ወንጪን፣ ሱባን፣ ዙሪያውን አዳዲማ እንደዚህ በመዞሬ የደንዲ ነገር ደንቆኛል። እስካሁን አለመስማት ይገርሞኛል። እቺ በ8 ቁጥር የተቀረጸች እግዚአብሔር የቀረጻት ልዩ የሆነች ክሬተር ሌክ በዛ ከባህር ከፍታ ወለል በላይ 3700 ሜትር በላይ የተፈጠረች ለኔ አዲሷ የሆነች ልዩ ሐይቅ አስገርማኛለች። ሰምቻለሁ፣ ማወቄም ደግሞ ሪሊ ገርሞኛል። ስፍራውን ሳይ እኔ ከዚህ በፊት ሄጄ ማላውቅም ነበረ። ቦታው በጣም ነው ደስ የሚለው። ያው ቻሌንጅ ነገሮች ቢኖሩትም ግን በጣም ደስ ይላል። ከዛ ሁሉ በኋላ ግን ምን ያየሁት ነገር ደግሞ ያንን ነገር ያስረሳኝ አይነት ቦታ ነው። በጣም ነው ደስ የሚለው እውነት ለመናገር። ሌሎችም ሄዶ በህይወት ቢጎበኙት በዚህ አጋጣሚ መልዕክት ማስተላለፍ ፈልጋለሁ። በጣም እኔ ገረመኝ ራሱ ቅርጹ ነው 8 ቁጥር ነውና እንደዚህ ኤክስፔክት አላደረኩም ነበር እውነት ለመናገር። ሳየው በጣም ነው ገረመኝ። በስም ሰማ ነበር ነውና ሳየው ግን እንደዚህ አልገመትኩም ነበር።
እና ከላይም ሆነ ደግሞ ስታይ ደግሞ ያለው ስሜት ይለያል። እንደማናቸውም አንደር ዴቨሎፕድ እንደሆኑት በበቂ ሁኔታ ትኩረት ተሰጥቷቸው እንዳልተዋወቁት የሀገራችን ሀብቶች ቁጭትን የሚያጭር ነው። however ምክንያቱም የአካባቢው ሕዝብ ከዚያ ብዙ ሊጠቀም ይችላል። እኛም የእረፍት ጊዜያችንን ሄደን ልናሳልፍበት የምንችል ልንደሰትበት የምንችለው ስፍራ ነው። በበቂ ሁኔታ ተዋውቆ ከውስጥም ከሩቅም ከቅርብም ሰዎች የእረፍት ጊዜያቸውን ሊያሳልፉበት የሚችሉበት ለብዙም ግልጋሎት ሊውል የሚችል የተፈጥሮ ሀብት ሆኖ ሳለ አለመታወቁ ቅሬታን ይፈጥራል እና ቢታወቅ ጥሩ ነው ብዬ አስባለሁ። Sena barre kota kota wali bashanana Sena barre kota kota kabenya kenya dawana Aron tanti hedu nama tolti kabenya umama tambiya tenyati Kosa shimbiroti mide defayamte aya umama tan hedu badate Hara wandi datis yonif kunusani Aguta kapti biya kutisuni Wasoni sopa hasta magari sakan oromiyati Oromiya lalistu mijotu amara Umatu badase chale chise hundara Ilensa Oromiya urgawa funfaja Biye biya tenya Barita tawaja Wanga fajoya Visit Oromia Visit Oromia Matagalibiya Fimfine Andura Oromia Teso Afrika hunda Biya pichuga lambiya sabaguta Ambo Ya biya jainota ya positu saba Oromon simbo nakabaja sifkaba አምቦ ውብ ከተማችን አምቦን በጣም ወዳታለሁ። አምቦ ጥንታዊት ታሪካዊት ከተማችን ናት። አምቦ ሲሄድ ሁሌ ልዩ ስሜት ይሰማኛል። አምቦ ለመጀመሪያ ጊዜ ዋና የቻልኩበት ከተማ ነው። ፐርሰናል ትስስር አለኝ ከአምቦ ጋራ። ከዛም ባሻገር እንግዲህ አምቦ የታሪካዊ ጀግኖቻችን መፍለቂያ ናት። ስለ አምቦ ያልተባለ የለም። ከታላቁ ሎሬታችን ጸጋዬ ገብረመድኅን ጀምሮ ዕውቁ ታዋቂው አባመላ የሚባሉት ፊታውራሪ ሀብተ ጊዮርጊስ ዲነግዴ በቅርብም ደግሞ ከተለዩን በጣም ብዙ ወጣቶች ላይ ተጽዕኖ ፈጣሪ መሆን ከቻሉት እና ብዙ ሕዝብ ካነቃቁት ወጣቶቻችን መካከል አጫሉ የተወለደባት የተገኘባት ስፍራ ነች እና እነዚህ ሰዎች የሕዝብ ተምሳሌቶች ናቸው። እነዚህን የሚመሳስሉ ሕዝቦችን ያፈራች፣ እነዚህን የሚመሳስሉ ጠንካራ ስብዕናዎችን የፈጠረች ከተማ። በእርግጥም ሁልጊዜ እነዚህ ነገሮች ታስባለህ ወደዚያ ስትሄድ። አሁንም ያለው ሶሳይቲ በጣም ሶሊድ ነው፣ በጣም ትሁት ናቸው፣ በጣም ጨዋ ማህበረሰብ ነው። ትኮራባቸዋለህ፣ ሪሌት ታደርጋለህ ከነሱ ጋር እና ስለ አምቦ ያለኝ ስሜት ትልቅ ነው። አምቦ ደስ ይለኛል።
Oromo sabako ana dofu janna handura bakenya Oromia dawana wala diaspora kan adunya mara galata rabbiti wal agarri arra This is visit Oromia This is visit Oromia This is visit Oromia Matagalidia This is visit Oromia Visit Oromia This is visit Oromia Matagalidia ወንጭ ስንሄድ ያው መንገዱ እንዳለ ነው ከዛኛው ጋር ተመሳሳይ ነው ያው ዋራ ምናምን ነገር አለ እሱ እንዳለ ሆኖ ግን ያው ከዛ ሁሉ በኋላ ያየነው ነገር እኔ በጣም ደስተኛ ነኝ ለመናገር በጀልባ ሄደናል በፈረስ ሄጃለሁ እኔ በፈረስ የመጀመሪያ ጊዜ ነው ስሄድ እንደዚህ ማለት ነው እየጮኩኝ ነበር እና በጣም አንድ ኤክስፒሪየንስ በቃ ወስጄበት የሄድኩበት ቦታ ነው መጀመሪያ ላይ ፈረስ ላይ ሰውን በቃ ሁሉም እያየኝ ነበርና ካሜራማን ሁላ እያ ነበሩ እየቀረጹኝ ጨዋታዬን ሁላ እየሰሙ ማለት ነው ከዛ በኋላ ግን ስንመለስ ለራሴ ነው በቃ የሄድኩት ብቻዬን ማለት ነው እና በቃ ደስ የሚል ፊሊንግ አለው ራሴን ችዬ ነው የመጣው ስመለስ እና እሱስ ነገር ደስ ይላል ከዛ ውጪ ራሱ ፍለዋ አለው እንጂ ፍለዋ ነበረ እኛ እንደዚህ ውስጥ ለመግባትም አይደለም በመሄድ ነው በቦታው በቃ ድንገት ነው እኔ ለምን አንገባም ምናምን ብለን ከጓደኞቼ ጋር ገባነው እና በጣም ደስ ይላል እንደውም እዛ ቦታ ብዙ ሰዎች እንደንትን ይጠቀሙታል የተለያየ በሽታ እንደዚህ ብርድ በሽታ ነው ያላቸው ይፈውሳል ብሎ ስለሚያምኑበት እና በጣም በዚህኛው መልኩ ምናምን ይጠቀሙበት ሰዎች ደግሞ አሉና ይሄ ነገር ደግሞ ለየት ያደርገዋል እና ውሃው ከመሬት ውስጥ ነው እንደዚህ የሚፈልቀውና ይፈላል በጣም ይገርመኝ እኔ ወንጪ በብዙ ነገርም ይታወቃል ከሱ ውጪ የማር ሀገር ነው ማራቸውን ቀምሰናል በልተናል በጣም ነው የሚጣፍጠው ድንችም ደግሞ ዛገር ነው ይባላል እና እዛው የቀቀሉ ምናምን እዛው ነው የሚበሉት ምናምን በጣም ነው ደስ ያለኝ ለመናገር እና የሚሰማውና በቦታው ሄደ ስትገኝ ያለው ፊሊንግ በጣም የተለያየ ነው እንደሚወራው አይደለም በቦታው ስትደርስ በጣም ከሚወራው በላይ ሆኖ ነው ያየሁት እኔ መጀመሪያ ጊዜ ነው ሲሄድ በእርግጥ እኔ የትውልድ ሀገሬ አምቦ ነው አምቦን ተወልጄ እንዳደግኩት አይደለም እዛ መሄድ ነበረብኝ ብዙ ሩቅ ስላልሆነ ማለት ነው ግን ያው ይሄን ሁሉ ጊዜ ቆይቼ በጣም ነው ያፈርኩት በራሴ ከዚህ በፊት ባለመሄዴ ማለት ነው እና ከዚህ በኋላም ብዙዎችን ይዤ እሄዳለሁ ተስፋ አደርጋለሁ በግር ስንመለስ ልጆች አሉ እንጠይቃቸው ነበር እንደውም እኔን ያመጣኝ ልጅ ህፃን ልጅ ነውና በዚህ በመናገኘው ብር ነው ደብተር ስክሪፕቶ ምናምን ለራሴ ገዝቼ ነው ራሴ ማስተምረው ምናምን አለና እማጠብቀው አይነት ልጅ ማለት በዚህ እድሜያቸው እንደዚህ ራሳቸውን ያስተምራሉ ብዬ ማልጠብቃቸው ናቸውና በዚህ መልኩ ነው በቃ እነሱ እንጂ ቀጥታ ብር አይጠይቁህም አይቀበሉህም የሆነ ነገር ሰርተው የሆነ ነገር ብር መቀበል ነው የሚፈልጉትና በዚህ መልኩ ራሳቸውን አስተዳድረው እንትን ማለታቸው በጣም የሚገርመኝ እና በጣም ደስ የሚል ነገር ነው ይሄ ደግሞ ለቤት ያረጋል Visit Oromia. This is visit Oromia. This is visit Oromia. Matagalidia. This is visit Oromia. Visit Oromia. This is visit Oromia. Matagalidia. This is visit Oromia. This is visit Oromia. This is visit Oromia. Matagalidia.
Sena barre kota kota walin bashanana Sena barre kota kota kabenya kenya dawana Haron tanti hedu nama tolti kabenya umama tambiya tenyati Kosho shimbiroti midagde fayamte Aya umamati tan hedu padate Haro wandi datis yonif kunusani Buaguda kabdi biya kutisuni Kosoni sopa hasta magari sakan oromiyati Oromia lalistu mijotu amara Umatu badase chale chise hundara ይሄ የአምቦ ውሃ ጣዕም ያለው ውሃ ነው ያገኘሁትና አዎ እንዴት ነው እንጂ ሰዎች ብዙ ይመጣሉ የተለያየ ነገር ያለውና ገና ከመግቢያው እንዲህ ካማረ ወደ ውስጥ ምን አለ? አዎ ይሄ አሁን እንዳየ ነው ማለት ነው። ይሄ የተፈጥሮ አምቦ ውሃ በጣም ታሪካዊ የሆነ ቦታ ወንጪ የሚገኝ በተፈጥሮ ሳይሆን ኬሚካል ሳይጨመርበት በተፈጥሮ የተገኘ ነው እና በጣም ማራኪ ነው። በጣም አሪፍ ቦታ ነው። አሁን እንዳያቸው መሬት አቀማመጡና እዚህ አካባቢ አሁን እንደ ቫሊ ነገር ነው። አሁን በዛ ዳም እዚህ የተፈጥሮ አምቦ ውሃ በተፈጥሮ የተገኘ ነው። ቮልካኖም የሚመስል ነገር አለ። አዎ ቮልካኖ በቮልካኖ ነው የተፈጠረው። እዚህ ቦታ ሲመጣ ሰው ምን ነው አሁን የእግር ጉዞ በጣም አለውና ሰዎች ሲመጡ ምን አይነት ስሜት ነው የሚሰማቸው? በጣም ብዙ ሰዎች ነው እዚህ በጎብኝነት የሚመጡት የሚጎበኙት እና በጣም ተደስተው ነው የሚሄዱት። ቦታውን ይሄውን ተፈጥሮና የመሬት አቀማመጡን እና አሁን እንዳያነው ማለት ነው። የከፍታ ላይ ነው ያለው። ከፍታው የቮልካኒክ ነገርም መሰለኝ። አዎ እዚህ አካባቢ እንዳያነው አሁን አይቁም እንደ ምንጮች ብዙ ምንጮች አሉ። እነሱም በቮልካኒክ የተፈጠሩ ነው። ድንጋዮችም አሉ። አሁን ድንጋዮች ይሄ እዚህ አካባቢ ማለት ነው የተለያዩ ድንጋዮች አዎ። በጣም ጥሩ። እስቲ አሁን ይሄ አምቦ ውሃ አለ። ይሄ ቀዝቃዛ ነው፣ በጣም ይቀዘቅዛል። ሁሉም ቦታ ቀዝቃዛ ውሃ ነው ያለው ወይስ ምን አይነት ነገር ነው ያለው? አይ ቀዝቃዛ ይሄ ብቻ ሳይሆን ፍሎ አለ። ሙቅ ውሃ እዚህ አሁን የተፈጠረ አሁን እንደ ፏፏቴ ሆኖ ሙቅ ውሃ በቮልካኖ የተፈጠረ አሁን እዚህ አለ ሙቅ ውሃ፣ ቀዝቃዛ ብቻ ሳይሆን። ስለዚህ እንደ አይነት ውብና ከፍታ የሆኑ ቦታዎች አሉ ማለት ነው። አሉ። አዎ ከፍታ ቦታ ላይ ነው አሁን እዚህ አካባቢ አሁን ከፍታ ቦታ ላይ ነው ያለ። እናንተም ታስተዋውቃላችሁ? አዎ እንግዳ የሚመጡም እናስታውቃቸዋለን እና ከፍታ ቦታ ላይ ስለሚገኙ አሁን እዚህ አካባቢ ወደ 2700 ከፍታ ቦታ ላይ ነው ያለ። ወደዚህ ወደ አካባቢ አዎ ጫፉ ላይም ደግሞ ከተራራ የቮልካኖ አካባቢ ተራራ መጨረሻ ላይ ደግሞ 3380 ከፍታ ቦታ ላይ ነው ያለ የሚገኘው ማለት ነው ወንጪ። በጣም ጥሩ። ስለዚህ እናንተ የአካባቢ ነዋሪ እንደመሆናችሁ መጠን ምን አይነት ስሜት ይሰማችኋል? እናንተ ሰዎች መጥተው ይገረማሉ እና እናንተ ጎኑ ስላላችሁ ብዙም የተለየ ስሜት አይሰጣችሁም ማለት? አዎ። ስለዚህ አሁን እኛ ደስ የሚለን አሁን ይሄ ተፈጥሮ አካባቢ እዚህ ስለሚኖረው እዚህ ነዋሪው እንዳይነካ ተፈጥሮ ተጠብቆ እስከ ዛሬ ድረስ ያበቁ እዚህ አካባቢ የሚገኙ ሰዎች ናቸው። እናም ደግሞ እዚህ አሁን ጎብኚው ሲመጡ ይሄን ተፈጥሯዊ ታሪካዊ ቦታ አይቶ ተደስቶ ነው የሚሄዱ። ተመልሶ የሚመጡም አሉ እንደዚህ አይቶ መጥቶ ሌላም ለማሳወቅ መጥቶ አይቶ የሚሄዱ አሉ። አዎ እዚህ ቅርቅር ያሰኛልና ሌሎች በርካቶች ነገርም እናያለን። ወደዛ ብናመራ ጥሩ ነው። እሺ። ወንጪ ሲሄድ የመጀመሪያ አይደለም። ወንጪ ከዚህ ጋራ አራተኛ ጊዜ ነው አሁን ወንጪ ሲሄድ እና የወንጪ ኤክስፒሪየንስ ሁሌም አዲስ ነው። ሁሌም ወንጪ ሄደ ስትደርስ ይሄንን የማያልቀውን የሚያስደንቀውን የአምላክ ስጦታ የአምላክ በረከት ታየው። በእውነት ለኔ ፐርሰናል በጣም ልቤን ይነካዋል። በጣም ያስደንቀኛል። ፍጹም ጸጥታ፣ ፍጹም ሰላም፣ እንደዛ ያማረ አየር፣ እንደዛ ያማረ ተፈጥሮ በምን ደረጃ መባረክ እንደሆነ አስባለሁ። ወንጪ የተለየ ፓራዳይዝ ነው። የተለየ ሰላም ይፈጥራል። ከዚህ በፊት የቱንም ያህል ጊዜ ወንጪን ባይ ሁሉ ጊዜ በሄድኩ መጠን ወንጪን ማየት አዲስ ነው። ሁሌ አዲስ ነው ወንጪ ማየት። ከዚህም በኋላ ብዙ ጊዜ ተደጋግሞ እድል ባገኝ ወደፊትም ደጋግሜ የሚሄድበት ስፍራ ቢኖር ወንጪ ነው ብዬ አስባለሁ። ወንጪን አንድ አይተህ የሚበቃ ነገር አይደለም። አውርተኸውም ለሰው ማሳይተህ ሼር አድርገኸውም የሚበቃ አይደለም። ባየው ቁጥር አዲስ
የጉዞውን ሁኔታ በተለይ እንትኑን አልረሳውም። እኔ ፍሏ ውስጥ የገባን ጊዜ በጣም ለመግባት እየፈራው በግድ ነው እያጮሁኝ እንፋሎቱንም እና ርቀትም ያለው ነበር ይመስለኝ እና በጣም ነው የፈራሁት። እየጮኩ ነው ሁላ ውስጥ የከተቱኝ እና እሱን ነገር አልረሳውም እና የፈረሱን ነገርም አልረሳም። በጣም በቃ ራሴን ችዬ መሄድ ስጀምር ነው በቃ ጎበዝ መሆኔን በዚህ አጋጣሚ ያየሁት። እሱ ነገር አልረሳውም እና የእግር መንገዱን ኖርማል መንገድ ቢሆን ችግር የለውም፣ ግን እንደዚህ የቆመ ተራራን መሄድ በጣም የሚከብደው። ያው እንግዲህ የቱሪዝም ዋና እንትኑ ደግሞ ያው ቻሌንጅ ማየት ነው። በቃ እንደዛ ሲሆን ነው ሞር ደስ የሚልክ እንጂ ምንም ቻሌንጅ የሌለው ነገር ብዙም ሴንስ አይሰጥም። ከቻሌንጁ በኋላ ያለው ነገር በጣም ነው የሚያስደስተው። እውነት ለመናገር ያንን ነገር ትረሳዋለህ፣ ያሳለፍከውን ነገር ራሱ ይሄን ለማየት ነው እንዴ ምናምን ትላለህ። ማለት በጣም ቻሌንጁ ላይ እኮ ያለህ ነገር ምን ነው ባልመጣው ምናምን ትችላለህ። ግን ከዛ በኋላ ደግሞ ስታየው በቃ ቦታውን ሳይ ጀልባው ላይ ያለው ነገር ሳይ በዛው ውሃ ሁሉ መሃል ደግሞ ቤተክርስቲያን ነበረና በቃ ማለት የእግዚአብሔርን ተፈጥሮ በጣም የምታደንቅበት ነው። አየሩን በጣም የሚለይ ቦታ ነው። በጣም ነው ደስ የሚለው እውነት ለመናገር ወጣ ብለን እንደዛ አየር ለመቀበልም ለማየትም ብዙ ነገር ደስ ይላል። ጭቃዎች ነበሩ ምናምን አፈር ነበረ እምልህ ለየት ባለ መልኩ ነው ማለት አናቅም ማለት ሳይሆን እንደዛ እዛ ለየት ባለ መልኩ ሰዎቹም ደግሞ እውነት ለመናገር በጣም ደስ ይላሉ። የሆነ ለማሳየት ለማስጎበኘት እንደዚህ ለመናገርም በጣም ኢንተረስት ነበሩና በጣም እውነት እኔ ተመልሼ እስክሄድ በጣም ጓጉቻለሁ። ቂልሌሳ ኦሮሚያ ኡርጋዋ ፉንፈቻ ብየተኛ ባሬዳ ዳወጃ ዋንጋፈ ጆሉማ ዋንተብሬ ያደቻ መገሪቱ ብያ ኦሮሚያ ፉንፈቻ Visit Oromia, visit Oromia, visit Oromia, Matagalidia. Visit Oromia, visit Oromia, visit Oromia. በተፈጥሮ ውበት የታደለችው ኦሮሚያ ብዙዎች ብዙ ብለውላታል። የምንገኘው በወንጪ ሐይቅ ላይ ነው። ክቡር ዶክተር አርቲስት አሊ ቢራ ጀልኬ ቢሻኒ እሪኬ ሚዳኒ ይላል። ከስር ውሃ እያፈለቀች ከላይ በውብ ተፈጥሮ የታደለች ወይም በልምላሜ ያሸበረቀች ምድር ማለት ነው። እንዲሁም ድምፃዊ እስቂያስ መዘምር ኡማማን በዳቱ ጀነታ ላፈራ ይላታል። የምድር ላይ ገነት። እውነትም ወንጪ ስትመጡ የምድር ላይ ገነትን ትመለከታላችሁ። ከእንግዶቼ ጋር ነው ያለው። የተለያዩ እንግዶች ከጎኔ ይገኛሉ። አንድ እንግዳ እንግዲህ ዲያስፖራ ነው፣ ጸግሽ ከኛ ጋር ነው። ጸግዬ ከዚህ በፊት እዚህ አካባቢ መጥተሃል። የተሰማ ስሜት ምንድን ነው? ወንጪ በየትም ስፍራ ያላየሁት በጣም አስደናቂ ተፈጥሮ ያየሁበት እጅግ ሰላም የሚፈጥርበት ከቃላት በላይ የሆነ የእግዚአብሔር ስጦታ ነው። አስደናቂ ተፈጥሮ ነው። ውብ ስፍራ ነው። ተራራ ላይ መገኘታችን ይህንን የሚያምር አየር እየማግን እየተዝናናን ያለ ነው። ሌሎችም ሰዎች መጥተው ማየት ይችሉ በጣም ደስተኛ ነኝ። ይህንን ለሁሉም ሰው ማሳየት ማካፈል ይገባናል። ለብቻችን ደብቀን ብናስቀረው ስስታሞች እንሆናለን። እውነቴን ነው እና ወንጪ በቫስት ማጆሪቲ መታየት አለበት። ሁሉም ሰው መጥተው ገነት ስፍራ እና ለህይወቱ ያለው አፕሪሺዬሽን ለአምላክ ያለው ምስጋና እጅግ ከፍ የሚል ሰላምን የሚጨምር ልዩ የሆነ ስፍራ ነው። እንግዲህ ወንጪ በጣም የተደበቀ ማለት ይቻላል። እስካሁን በብዛት እንደ ተፈጥሮ ውበቱ የታወቀ አይደለም። ያንን ስታስብ ምን ይሰማል? ከዚህ በኋላስ እንዴት መታወቅ አለበት ትላለህ? እንዳልነው ወንጪ በተፈጥሮ በጣም የታደለች አስደናቂ ቦታ ነች። እስካሁን አለመታወቋ በእውነት የሚቆጭ ነው። ወደፊት በሎካል ቱሪዝም ደረጃ በኢንተርናሽናልም ደረጃ በደንብ ሊተዋወቅና ለብዙ ሰዎች መድረስ የሚገባው ነው። ብዙ
ብዙ ሰው መጥቶ ሊያዩ ይገባል። ይህንን ውብ ተፈጥሯችን ይህን የሀገራችን ስጦታ የራሳችንም ዜጎቻችን፣ ወገኖቻችን፣ እንግዶቻችንም የኢትዮጵያ ወዳጆች ወንጪን መጥተው ቢያዩ እጅግ ይደሰታሉ፣ በጣም ያተርፉባታል ብዬ ነው ማበረታታቸው። ተመልካቾቻችን ቆይታ እያደረግን የምንገኘው የገናን በዓል ምክንያት በማድረግ ያዘጋጀነው ፕሮግራም ነው። ከጀርባዬም የምትመለከቱት አርቲስት ሌንጮ አብዱ ሸኩር ከኛ ጋር ነው። እንግዲህ ይህንን ጉዞ አስመልክቶ የሚገርም ሙዚቃ በሁለት ቀን ውስጥ አዘጋጅቷልና እስቲ ሌንጮ ወደዚህ ለመምጣት ስትነሳ ሙዚቃውን ለማዘጋጀት ምን ያህል ነበር ጥረት ያደረከው? እንቅልፍ እንዳልተኛ ሰምተን ነበር። 22 ቀን ነው የፈጀብኝ። ሁለት ቀን ውስጥ ሁለት ስራ ሰራው። አንዱን ያው ለዚህ ጉዞ፣ አንዱ ደግሞ እንደ ኦሮሚያ ሙሉ ማለት ነው እሱ ሰርቻለሁ። ድካሙ ገና ዛሬ ነው ወጣኝ ማለት ይሄን ሳይ ማለት ነው። እስካይ ደክሞ ነበር፣ አሁን በጣም ደስተኛ ነኝ። እንግዲህ ወንጪ ከዚህ በፊት መተህ ታውቅ ነበር? ምን አይነት ስሜት ፈጠረ? ያው በጣም ደስ ብሎኛል። በጣም እንግዲህ ያው ይሄ ናቹራል ስለሆነ እኔ አሜሪካም ካናዳም ጀርመንም ኖር ያለው እንደዚህ አይነት ብዙ ያኳሶች ነበርኩኝ፣ ፕሮፌሽናል ነበርኩኝ። ብዙ በጣም ቱሪስት ቦታ በጣም ሄድ ነበረ። ይሄ ለኔ ስፔሻል ነው። በጣም ጥሩ። ቪዚት ኦሮሚያ ቪዚት ኦሮሚያ ቪዚት ኦሮሚያ መደገሊቢያ አጌን ቪዚት ኦሮሚያ ቪዚት ኦሮሚያ ቪዚት ኦሮሚያ መደገሊቢያ ቪዚት ኦሮሚያ ቪዚት ኦሮሚያ ቪዚት ኦሮሚያ መደገሊቢያ። ደስ ይላል። እንግዲህ ክቡራን ተመልካቾቻችን ዘና ፈታ እያላችሁ እንደሆነ ምንም ጥርጥር የለንም። ለመላው የክርስትና እምነት ተከታዮች እንኳን ለገና በዓል በድጋሚ ያደረሳችሁ ለማለት እንወዳለን። ቆይታችን ይቀጥላል። ደስተኛ ትሆናላችሁ። መታችሁ እንደምትጎበኙ በጣም እርግጠኞች ነን። ቆይታችሁ ከኦቤን ሆርን ኦፍ አፍሪካ ጋር ይሁን። ትልቅ የሆነ የመንገድ ኮንስትራክሽን ፕሮጀክት አየሁ። በመንግስት እየተካሄደ ያለ በጣም ልዩ ትኩረት የተሰጠው ይመስላል። ብዙ እንቅስቃሴ፣ ብዙ የኮንስትራክሽን ማሽኖች ተፍ ሲሉ ታያለ። በተቻለ በቶሎ ፍጥነት ለማድረስ የተፈለገ ይመስላል። ወንጪ ሪሊ አሁን ትኩረት አግኝታለች ብዬ አስባለሁ። በጣም አስደስቶኛል። ስለዚህ ይሄ የተጀመረው ግንባታ ሲያልቅ፣ የተጀመረው ማስፋፋት ሲያልቅ፣ ያንን የመንገድ ኮንስትራክሽን ተከትሎ የሚመጡ ሌሎች የጅምር ስራዎች፣ ሀሳቦች የማስፋፋት በዙሪያውም አካባቢ የታሰቡ ተብሎ የተነገሩኝም ነገሮች አሉ። አንዳንዶቹ ለማመን የሚከብዱ አይነት ናቸው። እንደዚህ ፕላነር አይነት ኤክስፒሪየንስ አክሮስ ወንጪ ሌክ it's going to be really ህልም የሚመስል ነገር ነው። ሆኖ ያየነው ቀን ማን እንዴት ልበልህ፣ በጣም ይሄንን በአገራችን ማየት እኔን በጣም ያስደስተኛል። በጣም ልዩ ነገር ነው እና ወንጪ በፊት ከማውቃት አሁን ሽርጉድ ላይ ነች። ፕሮባብሊ ኔክስት ይር አዲስ አበባ ከሆንን ኢትዮጵያ ከሆንን በየዊኬንዱ በየሳምንት መጨረሻው ጊዜያችንን ሄደን ለማሳለፍ እንደዚህ ጊዜ ከባድ አይሆን። እንደዚህ ተራራ ወጥተን በፈረስ ተጉዘን በእግራችንም ያንን ዳገትና ቁልቁለት ሄደን ዙሪያውን እንትን የምንልበት ጊዜ ያ ቻሌንጅ ያ ተግዳሮት ሲተረፍ ቶሎ ለመጎብኘት በጣም ቀላል ይሆናል። ስለዚህ አስገራሚና አስደናቂ ነው። በህይወቴ ለመጀመሪያ ጊዜ በፈረስ መሄዴ ለኔ ልዩ አድርጎታል። ምክንያቱም ሰዎች ይነግሩኝ የነበረው የፈረስ አካሄድ ኢንፎርሜሽን እና እኔ ፈረስ ላይ ወጥቼ ሲሄድ የነበረው ሁኔታ በጣም የተለያየ ነበር። እንደውም ሊትራሊ ግመል ቁጭ ብሎ ሲነሳና በፈረስ ሲሄድ ሰው በጣም የሚፈራውና በቃ በተለይ ወገቡን የሚያመው ሰው ወይ ደግሞ ረጅም መንገድ ቁልቁለት ዳገት በፈረስ መሄድ በጣም ብዙ ሰው እንደ ትልቅ ኢሹ ነበር የሚያነሳ የነበረውና ይሄ ለኔ ለየት ያለ ነበር። መውደቅ አለ። ምክንያቱም ፈረሱ ትንሽ የመደንበር ባህሪም ካለው መውደቅ አለ። እንደውም
ብዙ ሰው እየመጣ እያለፈኝ ሲሄድ እንዴ እኔ እየሄድኩ አይደለም እንዴ እያልኩ ነበር በየመሃሉ ስል ነበር። ግን በቃ ያንን ሁኔታውን እያየሁኝ አካባቢውን በጣም ለመቃኘት እንደውም ተመቸኝ። ኢሌንሳ ኦሮሚያ ኡርጋዋ ፉንፈቻ ቢየተኛ ባሬታ ታወጃ ዋንጋፈ ጆሉማ ዋንተብሬ ያደቻ መገሪቱ ቢያ ኦሮሚያ ፉንፈቻ Visit Oromia. Visit Oromia. Visit Oromia. Matagalidia. Visit Oromia. Visit Oromia. የቱሪዝም ስራ በባህሪው ዳገት ቁልቁለት መውጣትና መውረድ ከእንግዳ ጋር ይጠይቃል። ይሄ ግን በየቦታው መቆምም እያንዳንዱን ሲንም መቅረጽም ስላለ በጣም ከባድ ነበር። መውደቅም በራሱ ጥሩ ሹት ይወጣዋል ለነሱ። እኔ ሰው ሲወድቅ ከእንግዳ ጋር ሆነን ሰው ሲወድቅ ቶሎ ተሯሩጠን ያንን ሰው አንስተን አረጋግተን መሄድ ነው እንጂ እነሱ ሰው ከወደቀ በቃ ቪዲዮ ለመቅረጽ ነው እንትን የሚሉትና ያ ሁሉ በጣም ነበረ የተለየ ነገር የነበረው። ደግሞ ለመጀመሪያ ጊዜም ስለነበረ እያንዳንዱ ቦታ ላይ በቆምንባቸው ቦታዎች ብዙ ነገሮችን እንድናይም አድርገውናል። ምክንያቱም የነሱ እይታ ከኛ የተሻለም ስለሆነ እንድናይም አድርገውናል። ብዙ ቪውን ማለት ነው። አካባቢውንም በተለየ መልኩ እንድናደንቅም እንድናውቅም አድርገውናል። እኔ እንደዚህ አልገምትም። ምክንያቱም አንደኛ ሁልጊዜ የምናየው የመጨረሻውን ቆንጆ ተመርጦ ያለቀውን ነገር ነው የምናየው። ከካሜራ ጀርባ ያለውን ልፋት እንደዚህ አይቼው አላውቅም። ምክንያቱም እኛ ሰዎች ስንባል የምናደርገው ወይ ፎቶ ቤት ሄደን ፎቶ መነሳት ነው፣ ወይ የሆነ ቦታ ላይ ወተን ፎቶ መነሳት ነው፣ ወይ ቪዲዮ መቀረጽ ነው፣ አለቀ። ይሄ ግን ዳገት ቁልቁለት ካሜራ ተሸክሞ ፀሐዩን ብርዱን ተቋቁሞ መንቀሳቀሱ በራሱ በዛ ላይ ረሃብ አለ፣ በጣም ከባድ ነው። እሱን ሁሉ ተቋቁሞ ያን የመሰለ አውትፑት ይዞ መገኘት በራሱ እጅግ በጣም ከባድ። እኔ እንደዚህ ነው ብዬ በቃ አስቤም አላውቅም። እና ያው ለካሜራ ማኖቻችንና ከዚህ ክሩ በስተጀርባ ላሉት ለሁሉም ለጋዜጠኞቹም በጣም ነው የምናመሰግነው። ማለት ብዙ ነገር እንድናቅ ብዙ ልፋት እንደምትለፉ አይተናል። እኔ ያው ኦሮሚያ ብዙ ያልተነካ ቦታ አላት። ማለት በጣም ብዙ የሚታይ ቦታ ያላት ግን ብዙ ሰው ያላወቀው ብዙ ነገሮች አሉ እና እኔ እነዛን ቦታ ሄጄ አይደለም ለሀገራችን ለዓለም ነው ማስተዋወቅ የምፈልገው ማሳየት የምፈልገው እና እሱን ደግሞ ያው በማገኘው በተለያየ ሚዲያዎች ማለት እንደዚህ ተለያዩ መድረኮች ስታገኝ በዛ መልኩ እናገራለሁ። ከዛ ውጭም ደግሞ በራሴ ሶሻል ሚዲያዎች ለማሳወቅ ሞክራለሁ እና በዛዎች ማለት አስባለሁ። ያው ብዙ ሰው እውነት ለመናገር የት ነው መዝናናት የምትፈልገው ምናምን ብትጠይቃቸው ማለት ውጪ ነው ምናምን የሚያስበው ሰው ግን ሀገራችን ውስጥ ራሱ ብዙ ያላየነው ያልጎበኘነው ቦታዎች አሉ። አንድ ሰው ደግሞ ሌላን ሀገር ሄዶ የሚጎበኘው የራሱን ሀገር ውስጥ ያለውን ነገር ካወቀና ከጎበኘ በኋላ ነው ሄዶ ማየትም አለበት ብዬ ማስበው እና ሀገራችን ወጡ ሀገራችን ውስጥ ያለው ቱሪዝም ቦታዎችን ማየት አለባችሁ። እዛም ደግሞ ሄዳችሁ ደግሞ ደስ ነው የሚላችሁ። ይሄ በእኔ እርግጠኛ ነው መሆን የምነግራችሁና ለምን በራሴም ስላየው ማለት ነው። እኔ እስከዛሬ መቆየቴ ራሱ በጣም ነው ማዝነው በራሴ ማለት ነውና የራሳችንን ሀገር አውቀን ነው ወደ ሌላው ማለት ያለብን መልእክት አለኝ እና እባካችሁ ሀገራችሁን ሰላም። ሁሉም ዜጋ ለሀገሩ አምባሳደር ነው። በሄድንበት ስፍራ ሁሉ ሀገራችንን ወክለን የመቆም ስሜት አለ ወይም ይሰማናል፣ ወይም ሀገራችን ሲጠራ ሰው ወደኛ ያያል፣ እኛም በዛው መንፈስ እንመልሳለን። ስለዚህ ያ የኃላፊነት ስሜት አለ። ሀገርህን ታስተዋውቃለህ። በተለይ በኃላፊነት በመንቀሳቀስ ተሸክመህ የምትሄደው
እነዚህ ስሜቶች እነዚህ የኃላፊነት መንፈሶች አሉ። ሰው አንተ ጥሩ ሆነ ስትገኝ ሰዎች ሌሎቹም ያገርህ ሰዎች ጥሩ እንደሆኑ እንዲያስቡ የማድረግ ኢንፍሉዌንስ አለ። ያ አንድ ማስታወቂያ ነው። ከዛ ባለፈ በሚደረጉት በማንኛውም ሁሉ በማለህ ማህበራዊ ግንኙነት፣ በስራ መስክ፣ በጓደኞች ስለ ሀገር የምታስተዋውቀው የምትነግራቸው ነገር እውነትን ነው እንዴ? እውነት በሀገራችሁ እንዲህ ያለ ነገር አለ? ቀጣይ ጉብኝቴ ምናልባት ወደዛ ላረግ በቂ ምክንያት ሊሆን ይችላል ብሎ ሰው ይነሳሳል። ከዚህ አንጻር ሁልጊዜም ስለ ሀገራችን ያለው መልካም ነገር እንናገራለን። ይሄ የበኩሉን አስተዋጽኦ አለ። ብዙም ሰዎች ይህንን ተከትለው ወደዚህ ስፍራ መጥተዋል። ወደፊትም እንደዚሁ እናደርጋለን። ባሉት በቴክኖሎጂ ፕላትፎርም ወርድ ኦፍ ማውዝ ሶሻል ኔትወርኪንግ በጓደኛ በስራ በቤተሰብ እንዲህ ባሉት እንትኖች የምታስተዋውቀውና የምትነግራቸው የምትጋራው ይሄ ስሜት ወደ ሰው ይጋባል። ሰዎች ያንን ተከትለው የራሳቸው ተጨማሪ ሪሰርች ያደርጋሉ። ስለዚህ ወደዚህ ለመሳብ መነሻ ሀሳብ ይሆናቸዋል እና ይህንን ይመስል ነው። በመጀመሪያ ደረጃ ለማመስገን የኦሮሚያ ቱሪዝም ኮሚሽን ይሄንን እድል አግኝተን ቦታው ድረስ መተን በፕሮሞሽንም እንዲሁም ደግሞ ለቱሪስት አውትፑት መሆን እንዲችል እኛ ባለሙያዎቹ ተጨማሪ ዕውቀት እንዲኖረን እድል ስለሰጡ እናመሰግናለን። ከዛ ውጪ ይሄንን ሙሉ ክሩ ባህሪም ድካምም የመንገዱንም ሁኔታ ተቋቁመው እዚህ ላመጡን ለሹፌሮቻችን በጣም ከልብ እናመሰግናለን። ከዚህ ውጪ ደግሞ ያው ወንጪ ነበረ በፊት እንደ አንድ የቱሪዝም መዳረሻ ብለን በተለይ በዴይ ትሪፕ ነው የምንሰራው። አንድም ኮምፕሌን የተደረግንበት ነገር አለ። እንደ መጨረሻ ቲፕ አፕ አድርጋችሁ ነው የምታስቡት ነው። ሁልጊዜ ያው የዴይ ትሪፖች የመጨረሻ ስለሚሰሩ ነው። ግን አሁን ደንዲም ስለተጨመረ እንደ ዴይ ትሪፕም ብቻ ሳይሆን እንደ ተጨማሪ ቀንም ሰጥተነው እኛም ለመስራት የተቻለንን ሁሉ እናደርጋለን። ከዚህ ሁሉ በስተጀርባ ላለው ባለሙያ በሙሉ ምስጋና እናቀርባለን። አመሰግናለሁ። በተፈጥሮና በሰው ሰራሽ ሀብቷ የታደለችውን ኦሮሚያ ተፈጥሮዋ ብዙ ድንቅና ያልተነገሩ በርካታ ነገሮች አሏት። ከዛም መካከል አሁን የምንገኝበት ቅዱስ ላሊበላ ያነጹት የአዳዲ ማርያም ገዳም። በዚህ ገዳም እንግዲህ በርካታ ነገር መታችሁ መመልከት የምትችሉበት ረጅም ዓመት ያስቆጠረ ታሪክ ያለው ያልተነገረላት ቤተክርስቲያን ነች። ስለ ቦታው መረጃ እየሰጠናችሁ ቦታውን እያስጎበኘናችሁ ቆይታ እናደርጋለን። ጉዟችንም ይቀጥላል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ነው ቆይታ። ስሜ መላከ ጽዮን ዮናስ ሰዋሰው እባላለሁ። እዚህ ታላቅ ደብር አስተዳዳሪ ነኝ። ይህ ቤተክርስቲያን በጣም ጥንታዊና ታሪካዊ ነው። በ12ኛው መቶ ክፍለ ዘመን ነው የተመሰረተችው። እቺ ቤተክርስቲያን ታሪካዊትና ጥንታዊት ናት። እንግዲህ አመሰራረቱን በተመለከተ ቅዱስ ላሊበላ ነው የመሰረታት። ቅዱስ ላሊበላ ንጉስ በነበረበት ሰዓት በሀገሩ ላይ 23 ቤተክርስቲያናቶችን ሰርቷል። እንደገና ደግሞ እቺ የመጨረሻይቱ ስራው ናት። እንዳያችሁት በጣም እጹብ ድንቅ ነው። እዛ ሀገሩ ላይ ወሎ በላስታ ካለው ይሄ የተለየ ነው። ግራውንድ ነው። ወደ ታች ወርደን ነው የምናገኘው ቤተክርስቲያኑን። ያኛውን ስናይ ግን ያው ቋጥኝ ላይ ዳገት ላይ ነው። ያው የተለያየ ነው ማለት ነውና የመሰረተው እሱ ነው ቅዱስ ላሊበላ። ቅዱስ ላሊበላም ከዛ መጥቶ አባታችንን ቡራኬ ለመቀበል ለዚህ ወደ ዙቋላ ሲመጣ አብረው ገዳሙን የዙቋላን ገዳም በሚዞሩበት ሰዓት በዚህ ቦታ ላይ መላእክት ሲወርዱና ሲወጡ ይታዩ ነበር ማለት ነው። በዛን ሰዓት የነበሩ አካባቢው ላይ የነበሩ የሊባን ጎሳዎች ኦሮሞዎች ነበሩና የሚከተሏቸው አቡነ ገብረ መንፈስ ቅዱስን ኤቦ አዲን ሱኒ ማሊ እዚህ ቦታ ላይ ያው ስለሚታያቸው በመንፈስ
እዚህ አካባቢ ላይ በነጭ ርግብ አምሳል የሚወጣና የሚወርደው ነገር ምንድነው ብለው ይጠይቋቸዋል። በዚህን ሰዓት አቡነ ገብረ መንፈስ ቅዱስ በዛ ቦታ ላይ መላእክቶች ናቸው የሚወጡትና የሚወርዱት እና በዛች ቦታ ላይ ቅዱስ ቤተክርስቲያን እንድታንጽልኝ ብለው ለቅዱስ ላሊበላ ይነግሩታል። በዛ አማካኝነት በዚህ ቦታ በመምጣት ይችን ጥንታዊት እና ታሪካዊት የሆነች ቤተክርስቲያን ለማነጽ ችለዋል ማለት ነው። የገና በዓል አከባበርን በተመለከተ ገናን እኛ እናከብራለን። የምናከብርበትም ምክንያት አንደኛ የቅዱስ ላሊበላ ጽላት እዚህ ያለ፣ የአባታችን የአቡነ ገብረ መንፈስ ቅዱስ ጽላት አለ፣ የጌታችንም ልደት ነው። እነዚህ ሶስቱን ምክንያት በማድረግ እዚህ ቦታ ላይ ያው በዓለ ንግስ ይደረጋል በ29 ማለት ነው። መነሻችንን ፊንፊኔ አድርገን ከፊንፊኔ በርካታ ኪሎ ሜትሮችን አቋርጠን የተለያዩ ቦታዎችን ስናስጎበኛችሁ ቆይታ አድርገናል። አሁን ደግሞ ወደ ፊንፊኔ ተመልሰን አንድ የባህል አዳራሽ ውስጥ ተገኝተናል። እዚህ ተገኘነው ያለ ምክንያት አይደለም። ይሄን ሁሉ ጉዞ አድርገን እረፍት አድርገን በዓልን ማክበር ስላለብን ከእንግዳችን ጋር በመሆን እንዲሁም ከኛ ጋር ከነበሩ ሙሉ የቀረጻ አባላትም ይሁኑ አብረውን እያሳለፉ የነበሩ የቱር ጋይዶችም ሁሉም አጠቃላይ እዚህ ስፍራ በመገናኘት ለመሰነባበት እዚህ ተገኝተናል። ከናንተም ከነሱም ከመሰናበታችን በፊት ግን እኛ ምግቡን እየተቋደስን መሸኛኘት ስላለብን እዚህ ተሰባሰብን። እናንተም በየቤታችሁ ሆናችሁ እኛን እየተከታተላችሁ ቆይታ ስናደርጋችሁ ከልብ እናመሰግናለን። በዓሉ የሰላም የፍቅር ይሁንላችሁ። እኛም ወደ ምግባችን እናንተም እየተቋደሳችሁ ቆዩ። መልካም